ነበር አምባ አምባ ትልኬ አምባ እውነቱን አውጪ በእውነት አባባ በእውነት ምነው ዘገየሽ ቢዘኝ ጎልማሳው ቢዘኝ እንዴት ቢንቀኝ መናቅ አይደለም መናቅ ታዲያስ ምንድነው ምንም አላውቅም ምንም ተላፏል ነበር አሁን አባባ እኮ ምንድነው ፍቅር እኮ ነው ምነው ስሙልኝ አዳምጡኝ ጉዴን ዘመናዊዋ ልጄ ስድር ራሷን እኔ ላንዱ ድሬ ለወግ ሳስባት የመንገድ ጩልሌ ሲወስዳት ምን አባሽ የታባሽ ምን አባሽ ሆነሽ እንዲሁ በሜዳው ፍቅር ያዘሽ ሳውቀው ሳይሰማው ቤተ ዘመድሽ የመንገድ ጋላቢ ምነው ማግባትሽ መልሽልኝ ምንም አላውቅም አብሽን ይዝጋው ለምን አባባ ለምን እኮ ምንድነው ፍቅር እኮ ነው ምነው ጋብቻ ግልጽ ነው አይደለም ሚስጥር ለመመስረት ዳር ሚዛን ነው ፍቅር አባባ አትከፋ አትቆጣኝ እኔን ሕፃን አይደለሁም አውቃለሁ አቅሜን ልጅ አጉል ቦታ እንዳልወርቅ የትም ቁጥጥር ጥሩ ቁጣ አይከፋም ልጠይቅ ስማኝ ሚስጥሬን አውጥቼ ዘመዶቼ የሚስሙት ወንድሞቼ ፍቅር ካለው ስፍራ ኑሮም መመስረት ጥፋት ነው ወይ መሆን የቤት እመቤት እባካችሁ ሰዎች አማክሩኝ ይችን ሰው ምክር የማይገባት ሆናለች ብኩን ሰው የአባቴ እናት ባህል ሁሉም ተረሳና ጋብቻ መንገድ ላይ ሆነ በጎዳና ሙሽሪት ሙሽራው ሁለቱም ሳውቁ ነበረ ጋብቻ እንታጣየቱ አሁን ኤቢሲዲን ስልጣኔ ተምራ ዛሬ ትታያለች ልጄ ራሷን ድራ አባባ የኔ አባት እባክህ አይክፋ የጥንቱ ጥንት አልፏል ስልጣኔ ግባ ፍሪዳው ተጥሎ ዘመድ ተሰብስቦ እንደ ጥንቱ ልማት ቢባል ዶጋሽቦ ለኔ ምን ይጠቅማል ይህ ሁሉ ጋጋታ እባክህ የኔ አባት አስበው በእርጋታ ባሌም ትብትሮ በብድር ደግሶ መታየት አልሻም ኑሮም ቤት አርክሶ ለወጉ ለደንቡ ለመፈራረሚያው ሻይ ቡና ይበቃል አያሻም ጋጋታ ሀሳብሽ አይከፋም አዎን አባባ ካወቅሽው ቆይቷል አመት ሆኖናል ቆይታችኋል አዎን አባባ ጸባዩ ደህና ነው በጣም ሸጋ ነው በጣም አስታውቂኛ እሺ አባብዬ እሺ እቤት ይምጣና እሺ አባብዬ ሻይ ቡና በይው